እንነጋገር እስኪ እንወያይ እዚህ ቤት መዋሸት ይፈቀዳል ወይ እስኪ እንነጋገር እስኪ እንወያይ አንድ ሲደመር አንድ ሰባት ነው ወይ ሰባት ነው ያሉ መድረኮቹን ሞሉ ሁለት ነው ያሉ አይጋበዙም አሉ ሰላም ናችሁ እንደምን አላችሁ እግዚአብሔር ይመስገን ለዚህ ያበቃል እናንተ እንደናችሁ ጌታ ስሙ የተባረከ ይሁን ከዚህ በፊት በተከታታይ ስለ እግዚአብሔር ቅባት መጽሐፍ ቅዱስ ምን ይላል በሚለው እስከ 3 ክፍል አቅርቤ ነበር ዛሬ ደግሞ አራተኛው ክፍል አቀርባለሁ መጽሐፍ ቅዱስ ስለ ቅባት ምን ይላል በሚለው አስተምሮ ላይ ክፍል 4 ላይ ቅባት ይተላለፋልን የሚል ነው እሱ ዛሬ ቅባት ይተላለፋል ወይ ቅባት እጅ በመጫን የተቀባ ሰው በቆመበት ምስባክ ወይም አትራኖስ ወይም አውደ ምሕረት ላይ በመቆም የተቀባ ሰው የተጸለየበት ጨርቅ የተጸለየበት ውሃ ስፌት ሳሙና ወዘተ በግዢ ወይም በነፃ በመቀባት ይተላለፋል የሚለው ተረት ለቅዱሳት መጽሐፍ ትምህርት ሲበዛ እንግዳ ነገር ነው ይሄን ይደግመዋል ቅባት እጅ በመጫን የተቀባ ሰው ከቆመበት ምስባክ አትራኖስ ወይም አውደ ምሕረት ላይ በመቆም የተቀባ ሰው የተጸለየበት ጨርቅ የተጸለየበት ውሃ ስፌት ሳሙና ወዘተ በግዢ ወይም በነፃ በመቀባት ሶፍት በመብላት እና በማብላት ይተላለፋል የሚለው ተረት ለቅዱሳን መጽሐፍ ትምህርት ሲበዛ እንግዳ ነው መጽሐፍ ቅዱስ ሞላባቸው ወረደባቸው ወዘተ ይላል እንጂ ተላለፈባቸው አይልም ቅባት ይተላለፋል የሚሉ ሰዎች ለትምህርታቸው መደገፊያ የሚያደርጉት ጥቅስ በዘኍልቍ ምዕራፍ 11 ቁጥር 5 ላይ ያለውን ምንባብን ነው ነገር ግን ክፍሉ ቅባት ከአንድ ሰው ወደ ሌላ ሰው ይተላለፋል የሚል አንዳችም ሐሳብ የለውም በመሰረቱ በክፍለ ምንባቡ ላይ መንፈስ ቅዱስ እንጂ ቅባት የሚለው አንዳችም ቃል አናገኝም መንፈሱንም ቢሆን ከሙሴ ወስዶ ለሰባዎቹ የሰጠው ራሱ እግዚአብሔር እንጂ ሙሴ አልጫነም ሙሴ በቆመበት ይህ ማለት ግን ሙሴ ባዶውን ቀረ ማለት አይደለም ሙሴ በቆመበት ስፍራ ስለቆሙ ሙሴ የጸለየበት ጨርቅ በእምነት ስለነኩ ወይም በዘመኑ ሶፍት የለም ጨርቅ ቢኖር ነው ሙሴ ላቡን የጠረገበት ጨርቅ ስለበሉ አይልም በሌላ መንገድም አይደለም መንፈስ ቅዱስ ለሰዎች የሚሰጠው ልዑል እግዚአብሔር ብቻ ነው መንፈስ ቅዱስ የሚሰጠው ሊገዙ ያሰቡ ሰዎች ራሳቸው ሞተው አይተናል በመጽሐፍ ቅዱስ ሊገዙ እንደነሱ ሊሆን ብሎ ብር የሰጡ ሰዎች በሐዋርያት ሥራ ላይ አይተናል ሙሴ ሳይነካቸው በእግዚአብሔር መንፈስ ጥበብና እውቀት የተሞሉ እንደነ ባስልኤልና ኢዮናዳብ ያሉትም አሉ ሙሴ መች ነካቸውና እግዚአብሔር ነው ሞላሁባቸው እኔ ጥበብን ማስተዋል እግዚአብሔር ቅባትን ለማስተላለፍ ከላይ የጠቀስናቸው መንገዶች ሲጠቀም ወይም በፍጹም አናይም በዚህ ምዕራፍ በቁጥር 26 እስከ 30 ባለው ምንባብ በኤልዳድና በሞዳድ ላይ መንፈስ ወረደባቸው ይላል እንጂ ይህ መንፈስ ቅዱስ ሰው ልዑል እግዚአብሔር እንደሆነ በቀጥታ ከአምላክ ወደ አገልጋዮች
የሚወርድ እንደሆነ የሚገልጽ እንጂ የሚተላለፍ እንዳልሆነ በሚገባ ክፍሉ ይገልጻል። መንፈስ ቅዱስ አይቆነጠርም፣ አይባዛም። አንዱ እንደ ነዳጅ ማጠራቀሚያ ዲፖ ሆኖ ከሱ እየተቆነጠረ ለሌላ ሰው አይሰጥም። መንፈስ ቅዱስ በአማኝ ሰው ሁሉ ውስጥ ያድራል። ሐናንያ ሳኦልም መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ እንጂ ይሞላብህ ዘንድ ላከኝ አላለም። መንፈስ ቅዱስ ልብ አድርጎ በደንብ አስተውሉ። ሐናንያ ሳኦልም መንፈስ ቅዱስ ይሞላብህ ዘንድ አይደለም፣ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ እንጂ ይሞላብህ ዘንድ ላከኝ አላለም። ሐዋርያት ሥራ ምዕራፍ 9 ቁጥር 17 ላይ ብናይ ደግሞም ከበዓለ ሃምሳ በፊትም ሆነ በኋላ መንፈሱን የሚሰጥ ራሱ እግዚአብሔር ነው እንጂ ሰው አይደለም። እንዲሁም መንፈስ ቅዱስ አካል ያለው ማንነት ነውና አይሰፈርም። ትንሽ አነስ ያለችው ቀስ ብለህ እደግ እየተባለ እየተቆነጠረ አይሰጥም፣ አይባዛምም። እግዚአብሔርም ማንንም ለማንም ስጥል ወይም አድልልኝ ስጥልኝ አላለም። ሉቃስም ሲተርክልን ወረደባቸው፣ ፈሰሰና ተሞሉ፣ ተቀበሉ ይላል እንጂ ተላለፈባቸው፣ የገሌ ቀባቸው፣ የገሌ ያስተላለፈባቸው አይልም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ በሚገባ ይጠቅሳል። ኢየሱስ ክርስቶስ የጽድቅ ሥራ አምነው የሚቀበሉ ሰዎች የእሱ ጽድቅ የእነሱ ጽድቅ ሆኖ እንደሚቆጠርላቸው መጽሐፍ ቅዱስ ያስረዳል። የአዳም ኃጢአት አዳማዊ ወደ ሆነው የሰው ልጆች ሁሉ እንደተላለፈ በዚህ ምክንያት ሰዎች በግብር ኃጢአታቸው ብቻ ሳይሆን በጥንተ አብሶ ወይም በውርስ ኃጢአት ለሞት ተላልፈው ተሰጥቷል። ነገር ግን ክርስቶስ ኢየሱስ የትክ ሞት በሞት ይህን ቤዛዊ ሥራ አምኖ የተቀበሉ ሁሉ የክርስቶስ ጽድቃቸው ሆኖ ይቆጠርላቸዋል። ይህ በነገረ መለኮት ዓለም በእንግሊዝኛው ኢምፑቴሽን ይባላል። የአንድን ነገር ኃላፊነት በሌላ ሰው ላይ ማላከክ፣ ማመሃኘት በመባል ይታወቃል። የእምነት እንቅስቃሴ መምህራን ይህንን ኢምፑቴሽን የሚለው የእንግሊዝኛ ቃል በቁም መስጠት ወይም መቀበል ማለት ነው በማለት ቃሉንም በመጠቀም ቅባቱን ላጋባብህ፣ ስጦታዬን ላስተላልፍብህ ወይም ደግሞ ለተወሰነ ጊዜ የኔ ስጦታ በአንተ ዘንድ ይደር የሚለውን ሀሳብ ሲናገሩ ይደመጣል። የትክ ሞት በሞት ቤዛዊ ሥራ አምነው የተቀበሉ ሁሉ የክርስቶስ ጽድቃቸው ሆኖ ይቆጠርላቸው። ይህ በነገረ መለኮት በእንግሊዝኛ ከላይ እንደተጠቀሰው እንዲቆጠር የክርስቶስ ቤዛዊነት አይነት ልክ እንግዲህ እሱን ሊሆኑ ምን መልቀራቸው ማለት ነው፣ እየዳዳቸው ነው በአማርኛ። በዚህ አይነት ተግባር ውስጥ አንዳችም የሰው ድርሻ እንደሌለ ግን መገንዘብ አለብን። ሐዋርያ ጳውሎስ መንፈሳዊ ስጦታ እንደከፈተላችሁ ላያችሁ ናፍቃለሁ ወይም የእግዚአብሔርን ወንጌል እናካፍላችሁ ዘንድ ሲል ጌታ በሰጠው ጸጋ ሊያገለግላቸው መፈለጉን የሚያሳይ እንጂ የእሱ ስጦታ ሊቆነጥርላቸው ሊያካፍላቸው ስጦታ እንካችሁ ብሎ ሊሰጣቸው እንዳሰበ የሚያሳይ አንዳችም አረፍተ ነገር የለም፣ ሀሳብም የለም። እባክዎን የሚከተሉትን ክፍሎች ቢያነቡት ደግሞ ይጠቅሞታል። ሮሜ 1:11፣ አንደኛ ተሰሎንቄ 2:8፣ ኤፌሶን 4:28፣ አንደኛ ጢሞቴዎስ 6:18 እነኚህ ነገሮች እስቲ ያንብቡ።
የሚቀጥለውን የምናየው ሁለት እጥፍ ቅባት አለ ወይ? ይሄ ነው አሁን። ምክንያቱም ግማሹ እሰጣለሁ ግማሹ እዚህ ይቀራል የሚለውንም ሊያስከትል ስለሚችል ነው። ሁለት እጥፍ ቅባት አለ የሚለውን ተረት የሚያስተምሩ ሐሰተኛ ነቢያት አዘውትረው የሚጠቅሱት የኤልያስንና የኤልሳዕን ታሪክ ነው። ይህ በሁለተኛ ነገሥት ምዕራፍ 2 ላይ አስገራሚው ሀቅ ይህ ክፍልም ቢሆን ስለ ቅባት እጥፍ መሆን የሚናገረው አንዳችም ነገር ያለመኖር ነው። እንደውም ክፍሉ የሚጠቀመው ቃል ቅባት ሳይሆን መንፈስ የሚለውን ቃል ነው የሚጠቀመው። በክፍሉ ውስጥ ሁለት እጥፍ የሚለው ቃል የገባበት የራሱ የሆነ ታሪካዊ አገባብ አለው። ነገሩ እንደዚህ ነው። በብሉይ ኪዳን የበኩር ልጅ የአባቱን እጥፍ ንብረት በመውረስ ከሌሎች ወንድሞች የተሻለ እድል የሚያገኝበት አግባብ ነበረው። ዘዳግም 21 15-17 ብትመለከቱ ኤልሳዕ የኤልያስን እጥፍ መንፈስ መፈለጉን ኤልያስን በመተካት በመንፈስ የሚሞላበት በጣም ከኤልያስም ሁለት እጥፍ በልጦ ለመገኘት ሳይሆን ኤልያስን በመተካት የነቢያትን መሪ ለመሆን የሚፈለጉን የሚያሳይ ነው። ኤልሳዕ ሁለት እጥፍ መንፈስ መሻት የኤልያስን ቦታ ለመተካት ያለውን ጉጉት የሚያሳይ እንጂ ሁለት እጥፍ ቅባት አለ የሚል ሀሳብ ለማስተላለፍ አይደለም። ይህ ነው እንግዲህ መጽሐፍ ቅዱስ የተጻፈበት ባህላዊና ስነ ጽሑፋዊ አውድ ተከትሎ መተርጎም ወሳኝ ጉዳይ ነው የሚባልበት አግባብ። ሁለት እጥፍ መንፈስ የሚለው ሁለት እጥፍ ቅባት አለ። እንግዲህ እስካሁን የተመለከትነው ይህን ይመስላል። ለመሆኑ ሁለት እጥፍ ቅባት አለ? ለመሆኑ ቅባት ይተላለፋል ከሰው ወደ ሰው? ይሄ በጣም አግባባዊ እና አስፈላጊ ጥያቄ ነው። ሁላችሁም ይህን ነገር ትመለከቱት። ተባረኩ።